አመሰግናለሁ። አንዳንድ ጊዜ ቁጭ ብላችሁ ራሳችሁን ማየት ካልቻላችሁ ቁጭ ብላችሁ አስተውላችሁና ተረጋግታችሁ የምታደርጉትን የምትሆኑትን የሚሆንባችሁን ለማወቅ ቁጭ ብሎ ተረጋግቶ ማስተዋል ካልተቻለ በጣም ከባድ ነው። እኔ በጣም ብዙ ሰዎች ከበውኝ ያውቃሉ። በጣም ብዙ ወዳጆች ነበሩ። በጣም ብዙ ሰዎች እንደሚወዱኝ ነው የሚያውቁት። እኔ እንደምወዳቸው። ታዲያ በዛ ሰዓት እነዛ ሰዎች ሲወዱኝ የነበሩት ዛሬ ላይ በጥላቻ ዛሬ ላይ በሌላ ነገር ውስጥ ያሉ ሰዎች በሙሉ የሚወዱኝ የመሰላቸው የሚወዱትን ነገር ፈልገው እንደመጡ ስለረሱት ነው። ይገርማል። በአሁን ሰዓት ላይ እኔ ራሴ ያለሁበትን ሁኔታ እኔ አውቀዋለሁ። እኔ መሰበሬን የሚያውቁት ደግሞ እኔ መውደቄን የሚያውቁት ደግሞ በፊት ቆሜ ሲሄድ የነበሩት ሰዎች አጠገቤ የነበሩት ሰዎች ናቸው። በእኔ ቁስል ላይ እንጨት የሚሰዱት ያ ነገር ሲደርስብኝ ያዩ ሰዎች ናቸው። በመውደቄ ላይ በፊት በሚሄድባቸው መንገዶች ያሉትን ስኬቴን ወይ ደስታዬን፣ የፍቅሬን፣ የህይወቴን፣ የቤቴን ያለውበትን ሁኔታ የሚያውቁ ሰዎች ናቸው የኔን ቁስል የሚነካኩት። የኔን ደስታ የሚያውቁ ሰዎች ናቸው ማዘኔን የሚረዱት። ትናንትና በደስታ ውስጥ ስለነበርኩ ስለሚያውቁ ያንን ደስታ ሊጋሩ ሊካፈሉ ሳይሆን ከዛ ውስጥ ሊያገኙ የሚችሉትን ነገር ሊወስዱ የመጡ ሰዎች። ታዲያ አንድ ቀን ቁጭ ብለህ ራስን ካላየው ራስን ካላዳመጥከው ልታውቀው አትችልም፣ ልታውቂው አትችልም። በብዙ ሰዎች መከበብ በብዙ ሰዎች መወደድ አይደለም። መልካም ስራ በመስራት የሚወዱ ሰዎች እንዳሉ ሁሉ የሚጠሉ ሰዎች እንዳሉ በመልካም ስራነት ማወቅ መቻል አለበት ሰው። ስለሚጠሉ አትጨነቅ፣ ስለሚወዱ ቢሆን አይድነቅ። ሕይወት ውስጥ ብዙ ሰዎች ይመጣሉ እንደ ፍላጎታቸው። የሚፈልጉትን ሲያገኙ ይኖራሉ። የሚፈልጉትን ካጡ ግን ካንተ ጋር ምንም ነገር የላቸውም፣ ካንቺም ጋር ምንም የላቸው። እንደዛ አይነት ሰው እንዳትሆን። ሰው እስስት አይደለም፣ አይቀያየርም። እስስት ነው ባህሪዋ፣ የተሰጣት ነው። ሰው ግን ሰው ሆኖ ነው መኖር ያለበት። ስለሚሉ አትጨነቅ፣ ስለሚሉ መጨነቅ አይገባም። አሁን መጥቶ የሚወስደን ነገር አለ። ቀጠሮ ይዘናል። ቀጠሮውን የማይረሳ ሞትም ይባላል። ከሞት በኋላ ያለውን እኔም አንቺም አናውቀው። ስራችን ግን እዛ ያደርሰናል። በብዙዎች ሰዎች የምትወድቁ ሰዎች መጀመሪያ እኔ ወድሃለሁ፣ እኔ አፈቅርሃለሁ፣ እኔ እኖርልሃለሁ በል እንጂ ይኖሩልኛል፣ ይወዱኛል ብለህ ራስን አሳልፈህ አትስጥ። መውደቅህን እንዲያውቁ መቸገርህን እንዲያውቁ ለምን ታደርጋለህ? ጮኸህ ስለምን ትናገራለህ? ለምንስ ትጣራለህ? አንተን የሚፈልገው ሁልጊዜ ያንተን ችግር፣ ያንተን ሐዘን፣ ያንተን ደስታ ሁሉ ይረዳሃል፣ ይገባሃል። ያለበለዚያ ግን ዋጋ የለም። የብዙ ሰዎች ተሰብሮ መውደቅ ራስን አሳልፎ በመስጠት ነው። ለአንተ መውደቅህ የመጀመሪያ ዋስ የሰጠኸው ያንተ ራስን ያዋጣኸው ትልቅ ነገር አለ። ራስን አሳልፈ ከፍተ በር አስገብተሃል። ያንን ቁልፍ በእጃቸው ከሰጣቸው በኋላ ስለ መውደቅህ ስለ ሌላ ጭንቀት ውስጥ መሆን ሳይሆን ያለብህ ያንን የከፈትከውን በር ለመዝጋት መጣር አለብህ። እዛ ውስጥ የገቡት የተሳሳቱ ሰዎች መውጣት አለባቸው። ቁልፍህን መቀየር አለብህ። አካሄድን መቀየር መቻል አለብህ። ያለ ቦታ እንዳትገኝ። ያለበት ትክክል አይደለም። ወደ አንተ ጋር የሚመጡትንም ሰዎች ለይተህ ማወቅ ስለማትችል ተጠንቀቅ። ካንተ በታች ለሆኑ ማሰብ ስትችል ካንተ በላይ ለሆኑ አትጨነቅ። ካንተ በላይ ስለሆኑትም አታስብ። እነዛ አንተ ጋር ከኛ በላይ ነው ብለው ነው የመጡት። ከኛ በላይ አለ ብለው ነው ሊወስዱ የመጡት። የሚያስፈልገን አለ፣ የሚያስፈልገኝ አለ ብላ ነው አለው ብለው ነው የሚመጣው። ማንም ሰው ቢሆን ማያስፈልገው ነገር ከሌለ እዛ ጋር አንተ ጋር አይመጣም። እያንዳንዱ ሰው ያገኘውን ነገር አብሮት እንኳን ረጅም ጊዜ አይቆይም። ካገኘው በኋላ ሰልችቶት ጥሎት ይሄዳል። ያንንም ይነካል፣ ይሄንንም ያንንም ይወስዳል ያንን። ስለዚህ ራስን ጠይቅ። እኔ ምን ያህል ነኝ ብለህ
በዙሪያ ያሉ ሰዎች በሙሉ ወደው እንዳይመስልህ። አንተ ጋር የሚወደድ ነገር እንዳለ ወቅ። ያንን የሚወደድ ነገር መስጠት ምንም ማለት አይደለም፣ መጥፎ አይደለም። አሁንም ለማድረግ ለመስጠት ዝግጁን መልካም ልብ ይኑርህ። ታዲያ መልካም ስላደረግ ይወዱኛል፣ ያፈቅሩኛል፣ ይፈልጉኛል የሚለውን ነገር ራቅ አድርገህ ጣለው። ጭራሽ እንዳታስበው። አንተ መውደድን፣ አንተ ፍቅርን፣ አንተ መስጠትን ስጥ እንጂ ሌላው ነገር በሙሉ ሌሎች ላይ ትራስ እንዳትሆን፣ ሌሎች ላይ እንዳትተረስ፣ ሌሎች ላይ እንዳትሞረከዝ። ሽል ይሉሃል የሆነ ሰዓት ላይ ካንተ የተሻለ ያገኙ ጊዜ ጥለው ይሄዳሉ። ለዚህ ነው መውደቅህን የሚያውቁት ካንተ ጋር የነበሩ ቆመ ተመችቶ ስኬታማ ደስተኛ የሆንከውን ሕይወት እንደኖርክ ስለሚያውቁ ነው ቀድሞ። ስለዚህ ነው መውደቅን ያወቁት። ስለዚህ ነው ማዘንን ያወቁት። ስለዚህ ነው መከፋትን ያወቁት። አየው ቁስለን የሚነካካው ቁስለን የሚያውቅ ሰው ብቻ ነው። ኬትም መጥቶ ያንተን ቁስል አውቆ ሚነካካ የለም። አጠገብ ያሉ ሰዎች ልብ በላቸው። ሩቅ ለምን ታስባለህ? ምን አሉኝ ለምን ትላለህ? ስለምንስ ትጨነቃለህ? ወዳጄ እናትዬን በብዙ ሰዎች የተከበብኩ ብዙ ሰዎች የሚወዱኝ በየሰዓቱ የሚደወልልኝ